የሆነ ሰው ማመስገን ይገባዋል እኮ ታዲያ እኮ ያንቺ ነው ታዲያ እንዴት ነበር ሌላስ እስቲ አታርጉ ሌላስ ሌላ አሪፍ ነበር ሌላ ብቻ ብዙ ነገር አሪፍ ነበረ እንዴት ነው ሀገሪቷ ግን ቆንጆ ናት በጣም ማለት ሲሪየስ እውነቱን ተናገሪ እውነቱን ማለት አሪፍ ነው ሀገሩ ምናምን አሪፍ ነው እኔ እንጃ አሁን ለምሳሌ አንቺ ብቻሽን ነበር በነፃነት ስትሄጂ ነበር ያ በቃ ምንም በአንቺነትሽ በምናምን የሆነ ነገር አለ ሞሲ በኔነቴ ለምሳሌ አሁን አንዳንድ ሰው ኤርፖርት ላይ ተሰቃየን የሆነ ቦታ ስንሄድ ብዙ ጉዳዮች ቦታ ላይ ሄደሻል አሁን ለምሳሌ ምናምን አንዳንዱ ደግሞ ትራፊክ የሆነ ቋንቋ ብሎ እንደዚህ ብቻ ብዙ ነገር አለ አንቺ ብዙ ማታውቂያቸው ነገር አንቺ ላይ ምን አለ የደረሰ ኧረ እኔ ታውቂያለሽ አልፈራም ምንም የትም ስለማልፈራ ምንም አይመስለኝም መጨቃጨቅ ካለብኝ ሰው ተጨቃጭቄ መነጋገር ካለብኝ ሰው ተነጋግሬ መሳሳቅ ካለብኝ ሰው ተሳስቄ በቃ ምንም ስለማልፈራ ምንም አላጋጠመኝም የሚያጋጠመኝ ነገር በቃ ደረቴ ነፍቼ ስለምጋፈጠው ምንም ያስቸገረኝ ነገር የለም በዛ ላይ ደግሞ ምንም ላይ ኬንያ ሀይ የሆነ ነገር አላጋጠመኝም አላስጠላለቁኝ መንገዱን ዘግተው አሁን ሰውም እኮ ማማዬ እዚህ ልሻል ለምሳሌ አሁን ብዙ ሰዎች አንቺ እንደዚህ ወጥተሽ እንደዚህ ክፍለ ሀገር ትሄጃለሽ አትፈሪም ይሉሻል እንደሰማሁት ከሆነ ነው አይደለም ሄድኩ እኔ ያልሄድኩበት የለም ገባኝ ግን ብዙዎቹ ኧረ ያስፈራል ምናምን ይላሉ አንቺስ ምን ይፈጠማ ምንም ፈራው ነገር የለም አዳኩ ታውቂያለሽ እኔ በህይወቴ የምፈራው ጉንዳን ነው ማንንም አይደለም እንዴ ላይክ ምንድነው የሚያስፈራሽ ሄደሽ ማየት ነው ወይ በተታሰሪ ነው ወይ በተደበደቢ ነው ካጋጠመሽ እንደዛ ስላችሁ ደግሞ እንዳፈሩ ስቀልድ ነው በቃ መሄድ ነው አለቀ የመሄድ ያፈለጋችሁ በተራ መሄድ ነው ምንም የሚያጋጥማችሁ ነገር የለም የሚያጋጥማችሁትን ነገር ደግሞ እንደዚህ በቃ አዳርታስነፋ በቋንቋ ምናምን ጉዳይ ልታስፈጽሚ ስትይ በቋንቋ የደረሰብሽ ነገር አለው ናቸው ኦሮምኛ ግን ኦሮምኛ ወሩ ይላሉ እንዴ ጉዳይ ለማስፈጸም ምናምን አይ በቃ ሌላ ሰው ልካለሁ አንቺ ምንም የደረሰብሽ ነገር የለም እና ሌላ ሰው የለም በኢሬቻ የዘሳት ብቻ ነው ትንሽ ፍተሻ ምናምን ነገር የበዛው እንጂ ሌላ ነገር ያዛራል ኖርማል እሱ ግዴታ በቃ ሌላ ምንም አላጋጠመኝም በደንብ አድርገው ፈተሹልኝ ቀላል ይፈትሻሉ እንዴ ቀላል ይፈትሻሉ እስቲ እግዚአብሔር ይመስገን እውነት ከአንዱ ቅያስ ወደ አንዱ ቅያስ ተሸጋገሪ ትፈትሻለሽ እሰይ ልክ ነው ለምን እንደሆነ ታውቂያለሽ ታዳሚው ላይ የሆነ ነገር ቢደረግ ጥሩ አይደለም ዳስኮልሽ ብላልባሽ እንደ ዳስኮል በጣም አሪፍ እንደውም አሪፍ ነው ፓንታሶልቆ እንደመፈተሻል ግን በቃ ከአዲስ አበባ ወጣ ስትይ እኔ እንጃ በጣም ደስ የሚል ነገር ነው ያለው በጣም ሰው ለምን እንደሚፈራ አላውቅም ብትፈሩም ደግሞ ከተጻፈላችሁ ትሄዳላችሁ አለቀ ግን ኢንጆይ ያደረጋችሁ ደፍራችሁ ሂዱ ከተያዛችሁ አንዴ ነው ትያዙት እኔ ምሳሌ እንደነበር ታውቂያለሽ ጌታ ሆይ ደግሞ ታግታ አንድ የልጅ መሆኗ ከታወቀ 1 ሚሊዮን የነበረው 100 ሚሊዮን ሆኖ ጌታ አባቴ ነው ማለት ነው ራሱ እኔ ታግቼ የዚህ ሰዓት ታግቼ አልኩ ታሰረኝ ማለት ነው አይወጡም በቃ እነሰዎች አይወጡም ሲባል እኮ ምን አሰብኩሽ ታዲያ ካልወጣ የዛሬ አዳሬን አውቀዋለሁ እንዴት እያመመኝ እንዳደርኩ እዚህ ድንጋይ ላይ ማለት ነው ለምን አንደኛዬ ከፖሊሶቹ ጋር ለምን ስፖርት አልሰራም ብዬ አንዱ ሶርት ሲሰራ እንደዚህ አይነት ለምን አታሰራኝም አብሬ አልኩት ጆኪንግ ያላ ከዚህ መውጣት ፈለግሻል ከዚህ አልፈሽ ስፖርት መስራት ፈለግሻል ግን ችግር አለ ታዲያ ሰውነቴን ካላሰራሁት እኮ እንደዚህ ነገር ነው በዚህ ድንጋይ ላይ ያስተኛችሁኝ አሉ እና ምልልሽ ነው ፈተናው ከመጣ እዛው ከፈተናው ጋር እንትን ማለት ነው መመሳሰል ነው
እዛው መመሳሰል ነው። ደፋር ከሆንሽ በቃ ከሚመጣብሽ ፈተና ጋር መመሳሰል ይችላል። መቀበል አለብሽ። ቦታው ላይ ሆነሽ ከመጨናነቅ የለም። ቦታው ላይ ሆነሽ ታርግተሽ ምን ላማረሽ የሶሉሽን ችግራት ነው አለበት። ካልሆነ ይከብዳል። እኛ አውር ስፔሻል እንትናችን ሳይዳችን ይሄ በጣም ስትሮንግ ሳይዳችን ከቤተሰብ የምምለው አሁን እኔ የምለውን ውስጥ የምለው ነው። የሆነ ነገር ቢመጣብኝ ቴንኪ ቅዱስ የሆነ ነገር ቢመጣብኝ እላለሁ ቦታው ላይ መቀመጤና መኖሬን ካወቅኩኝ ወደ ጥሩ ነገር ለመለወጥ ለመርሳት ችግሩን ለመርሳት እዛው አካባቢ ላይ ስፖርት ሰራለሁ፣ አነባለሁ፣ ትምህርት ይማራለሁ። በተቻለ እስከምወጣ ድረስ የሚለው አስተሳሰብ አለ። ቴንኪ ትዬ እና ነስቶት እኔ አላደርግም ስራ ማላጠው ብሎ ሳረግ አይ ኒድ ዴም ደግሞ አይ ኒድ ዴም እንዴ ዳር ማይ ቪወር 4 አበባ አምጡ ሰዋት ይዘረስተራል ጌሙ እንዳለ እና አሪፍ ነበር። ሀዳፉ አብን ግን የሆነ ቦታ ጭፈራ ቤት ሰው አይቶሽ እንደነገረኝ ልንገርሽ። ቲክታክ ላይ ኖ አንቺ ሳትፖስቺ በፊት ሰው ለሰው ነግሮት እግዚአብሔር ምስክሬ ነው። በጣም እውነት በጣም ግን ልንገራቸው አይደለም እኔ አንድ ሰው 18 ዓመት የሞላት ልጅ ጭፈራ ቤት እኔ ጭፈራ ቤት ነውር አይደለም። በነገራችን አንተ የጂጂ ልጅ ያ እንዲህ አይነት ቦታ አየዋት ለካለች ብሎ ለሰው ነገረ። ያ ሰው ደግሞ ለኔ ደውሎ አንቺ ልጅሽ እንደዚህ አይነት ቦታ ሰው አያት እውነት ነው አለ። እንዴ መታለች እኮ የመጣችሁ እኮ ልትዝናና ነው፣ ላይብረሪ ልትገባ። እዚህማ ላይብረሪ አድርቀዋት ነው የመጣችሁ፣ ጭንቅላቷን ፍሪ ልታረግ ነው የመጣችሁ አልኩት። ለምን ለኔ ሰው ትነግሪኛለህ እንዴ? የዛ ሰዓት እኮ ፌልሽ አልነበረ ዳኮ ምን እንደዚህ ሚጭ ኖ እዛ አይደለም ማልሽ ናይት ክለብ ልንገራችሁ ነገር ያልሽኝ ቦታ ሌላ ቦታ ነው። የትኛው ማርያምን አይደለም። አይስዌር አዶ ኖ እንሄዳለን ያላችሁበት ቦታ እኮ ሌላ ቦታ ነው። ግን ለምንድን ነው እዚያ ያልገባችሁ ስልሽ ሙሉ መጠጥ እኛ አንጠጣም፣ መጠጥ ስለማንጠጣ የማይጠጣ ሰው አይገባም ብለው እኔ መጠየቅ እፈልጋለሁ ጋይዝ። የኢትዮጵያ አዲስ አበባ ምናምን ነገር ናይት ክለብ ገብቼ ማላቅ ሴት ነኝ፣ አላውቀውም። ግን እያንዳንዱ ቦታ ስገባ ማለት እዚህ ገብቼ ይወጣት መጠጥ አልጠጣም። ምን ጠጣ ግዴታ ያስፈልጋል መጠጥ። እሺ እንወጣለን፣ ሌላ ቦታ እንገባለን። ደግሞ እኮ ላይክ ኖርማል ትንሽ መጠጥ ቢሆን እሺ። ምንም ያህል ቦትል ካለው ረዳ እንዴ ማለት የጠጣው ነው። ምንም ያህል ቦትል የሚወደው ኧረ ይሄ ነገር ከባድ ነው። እንደዚህ ነው እንዴ የሚመቻወቁ እሱና ጌት ካሊዶ ካሊድ ስለዚህ አሁን ለሳምራዊት የሚያስፈልጋት ምንድን ነው? ቤተክርስቲያን ወስደን ፋንታ መስጠት ብቻ ነው። ካልሆነ ፋንታ ደግሞ ኬክ የገባንበት ሊሆን ይችላል አላውቅም። ቦትል ካላወረዳችሁ ቦታ የለም ተባለ። ከዛ ወጣ ረያም ዞር ነው ቦታ የለም እንዳለ ቦትል ጠየቁን። ከዛ አንድ ቦታ ብቻ አገኘን፣ ግማሽ የሚወርድበት ሙሉ ሳይሆን ግማሹንስ ቢያንስ የሚጠጣ አይጠፋም ብለን ቁጫ ሌላ ሰው ጠጣው። ጓደኞች ሌላ ሰው ሰጣችሁ። ሁሉም አይጠጡም። የሚገርማችሁ እኛ ቤት ልጆቹ ሴቶቹ አይጠጡም። 12,000 ነው ያለችው። 12,000 ነው 12,000 ማንም ይጠጣል። 12,000 እሺ ብሩን እንስጥሽና እንቀመጥ ማለት ነው። ሌላ ነገር አለ አይቻልም። ማዳት እውነቷን ነው። እኔ ማጋጥሞኛል። አይስዌር እውነቴ ነው። እኔ ለምን ዋሻለሁ? ለእንደዚህ አይነት ነገር ደግሞ አይ እውነቷን ነው። ደውላ ነገር ትላለች። እሷም አትጠጣም፣ ልጆችም አይጠጡም፣ እህቴም አትጠጣም፣ ጓደኞቻቸው እራሱ አይጠጡም። እና ወስታፍ ብቻ እንደዚህ አይነት የሆነ ናይት ነገር እንደማሳለፍ ወስታፍ ለማግኘት አፎርድ ፈርስት ኦፍ ኦል አፎርድ አርጊን ብትይኝም እኔ ለእንደዚህ ነገር አፎርድ አላደርግም። ለመጠጥ 12,000 እኔ እኮ ብኖር ይኸውልሽ ለእኔ ታውርጅልኛለሽ። እኔ እናትሽ ቅርጥም አድርጌ ጠጣልሽ ነበር። አባትሽንም ጠርቼው ቢሆን ችግሩ የለም። እኛም ጠጣት ማለት በኋላ ደግሞ ጀሞ የሚጠጣ አይደለም። ሰዋሽ ወይ ዱ I mean, I can try. I have been tried like not a little. Good. I don't drink the whole bottle. Do you?
ይደረግ በግድ ነው። ይሄን እንትና ጋር ግን ማን አቀበለሽ በዛ ሰዓት? በንጋታው ነው እንጂ በንጋታው ጠዋት አይታመንም ይቀላቅሉታል። በንጋታው ጠዋት አላገኘሁትም። እሷ ከማንም ጋር አልተገናኘችም፣ ከሌላ ሰው ጋር ነው። በንጋታው ጠዋት ሰው ደወለልኝ። በጠዋት እኮ ትልቅ ሰው ሄዱ እኮ ሩታዬ፣ አንቺ ልጅቷ መታለች እንዴ? የሆነ ቦታ ሰው አይቷት እኔ አነጋገሩ ራሱ በጣም የሚያሳቀኝ። እንዴት ኧረ ምን ችግር አለው እንዴ? እንደፈለገች ልትሆን እኮ ነው የመጣችው። እኔ ሰዓት ነግሪኝ። ለምን የምነግርህ እንደው ችግር ምንም ችግር አይመጣም። ችግር ብዙ ሰው ሊገም ተፈጥሯል እያለ ነው። ብዙ ሰው ያለ ቦትል አትገቡም ተብለዋል። ትክክል ነሽ። አይ ትክክል ነሽ፣ ሰምቻለሁ። ያ ግን ምንም ማድረግ አትችይም። እኔ ለወደፊቱ እንደዚህ አይነት ሆቴል ከፍትላችኋለሁ። በቃ መጠጥ ለማትጠጡት ጥሩ ኮክቴል ዊዛውት አልኮል ኮክቴል ቆንጆ ሴቶች መጥተው የሚዝናኑበት ዊዛውት አልኮል አይስወይ የማንም አልኮል እንትና ነበረ ምንድን ነው ማራኮያ ጭማቂ ምናምን የታወቂው እሱን ብታይ ወይ ኬክ አቲም